የአንድን ከተማ ማንነት ገሃነም ሊያስመስሉ እንደሚችሉ እንኳን የማያውቁት አብራሪዎቹ እንደተለመደው ወታደራዊ ኢላማዎችን መጥቶ የድል ዜናዎችን ባለቤት መሆንን ነበር ያለሙት። በዚህ የኒኩሌር ቦምብ የተፈጠረውን ከ7200 ዲግሪ ሴልሺየስ በላይ ሙቀት እንኳንስ የሰው ልጅና እንስሳት ብረትን ማቅለጥ የሚችል ነበርና ካደጋ በኋላ በየቦታው የቀለጡ የቤት ጣራዎች፣ ቅርጻቸው የተለወጠ መስታወቶች፣ ሙቀቱን መቋቋም አቅቷቸው የሚሟሙ አልሙኒየም ዕቃዎች ተገኝተዋል። በድል ዜና ውስጥ የነበረችው አሜሪካ በደረሰው ውድመት ያዘነች አይመስልም። ይልቁንም ዓለም በሙሉ ብቸኛ ገዢነቷንና የበላይነቷን አሁንም በሚገባ ጠንቅቆ እንዲያውቅ ይህን የጥፋት ቦምብ መድኃኒት ሆኖ ተሰምቷታል። ጃፓን በሁለቱም ከተሞች በደረሰባት የኒኩሌር ጥቃት በቀጥታ በየዕለቱ የሞቱትና በዚህ ምክንያት ሕይወታቸው ያለፈ ጨምሮ በአጠቃላይ ከ200,000 በላይ ዜጎቿን አጣች። ዓለም ዳግም ከእንዲህ ያለው ጥፋት ራሷን ታረቃለች ወይ የሚለው የሰው ልጆች ሁሉ ፍላጎት ቢሆንም ፍላጎትና ተግባር ግን የተገናኙ አይመስልም። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ዛሬም ያልተማርንበት በሰው ልጆች ታሪክ ውስጥ የተፈጸመ አስከፊ ጥፋት። በሙቀት ሕግ መሰረት 1600 ዲግሪ ሴልሺየስ ማለት መስታወትና ብረት ማቅለጥ የሚችል ከፍተኛ የሙቀት ኃይል ነው። ይህ ብቻም አይደለም። እንደ አልሙኒየምና ሊድ የመሳሰሉ የብረት አይነቶች እንደ ሰም ማቅለጥ ይችላል። ሂሮሺማ ላይ የተጣለው ቦምብ ባረፈበት ቦታ ላይ የፈጠረው የሙቀት መጠን ግን ከዚህም በላይ ነበር። በዕለቱ የተጣለው ቦምብ በአየር ላይ ያለ ሲፈነዳ 7000 ዲግሪ ሴልሺየስ የሙቀት መጠን የነበረው ሲሆን መሬት ላይ ሲያርፍ የፈጠረው ፍንዳታ ደግሞ የሙቀቱን መጠን ወደ 10000 ዲግሪ ሴልሺየስ አንሮታል። በዚህ ሙቀት የአስፓልት መንገዶች ቀልጠዋል። በዚህ ቅጽበት እድለኛ የሆኑ ቢተርፉም ባይተርፉም ቆዳቸው በላያቸው ላይ ተንጠልጥሎ ከስቃይ ለመዳን በመፈለጋቸው ራሳቸውን ወደ ወንዝ እንዲወረውሩ ሆነዋል። ከሞቴ አማሞቴ እንዲሉ ለሟችም ለቋሚም ያልተመቸ አሟሟት በቅጽበት ውስጥ ሲከናወን ምናልባትም በክስተቱ በተአምር የተረፉ እንኳን ምን እንደተከናወነ ማስታወስ አይችሉም። ይህ የኒኩሌር ቦምብ የፈጠረው ከፍተኛ ብረት አቅላጭ ሙቀት ሺዎች ለዓይን ጥቅሻ በማትሆን ቅጽበት ሕይወታቸው እንዲያልፍ አድርጓል። የሰዎች ሕይወት በሚዘገንን ሁኔታ እንዴት እንዳለፈ ያመላከተው ደግሞ ቦምቡ በወደቀበት 500 ሜትር ርቀት ላይ የነበሩ ከመዳብ የተሰሩ የቡድሃ ምስል መስታወቶችና የቤት ጣሪያዎች እንደ ሻማ ቀልጠው የመገኘታቸው ጉዳይ ነው። በእርግጥ ይህ የዓለም አሳፋሪና የሰው ልጆች የክፋት ጥግ ማሳያ የሆነ ድርጊት ከጃፓናውያን በስተቀር በአግባቡ የተማረበት ዳግምም አይፈጸም ብሎ አምርሮ የተጸየፈ ያለ አይመስልም። ነሐሴ 6 ቀን 1945 ጃፓን በወቅቱ በሁለተኛ የዓለም ጦርነት ምክንያት ኢኮኖሚዋ ቢቀዛቀዝም በከተሞቹ አካባቢ የነበረው ሕይወት በተለመደው መልኩ ቀጥሎ ነበር። በዛ ዕለት የሂሮሺማ ከተማ ነዋሪዎች ልክ እንደሌላው ቀን ተማሪዎች ወደ ትምህርት ቤት፣ አዋቂዎች ወደ ሥራ መስካቸው መሰማራት ጀምረዋል። ነገሮች ሁሉ ትላንት እንደነበረው ነገር ሊሆን እንደሚችለው አይነት መልክ ነው የነበረው። ዓለም ጦርነት ውስጥ እንደነበረች ሀገራቸው በአንደኛው ጎራ ተሰልፋ የድል ዜናዎችን ይሰሙ የነበሩት የሂሮሺማ ነዋሪዎች በሩቅ ይሰሙት የነበረውን የጦርነት ድምፅ ሕይወታቸውን የሚፈትን ስለመሆኑ ግን አልተጠራጠሩም። ሆኖም ያ ዕለት እንደ ወትሮ ቀናት ሰላማዊና የተለመደ እንዳልሆነ የታወቀው ብዙም ሳይቆይ ነበር። በሁለተኛ የዓለም ጦርነት ምክንያት ጎራ ለይተው ሲዋጉ የነበሩት አሜሪካና ጃፓን ጸባቸው ተካሮ አሜሪካ የጃፓንን ከተሞች ለመምታት ወስና የጦር አውሮፕላኖቿን ወደ ጃፓን ላከች። በሰማይ ላይ እየተምዘገዘጉ ወደ ጃፓን አየር ክልል የተጓዙት የጦር አውሮፕላኖች የአንድን ከተማ ማንነት ገሃነም ሊያስመስሉ እንደሚችሉ እንኳን የማያውቁት አብራሪዎቹ እንደተለመደው ወታደራዊ ኢላማዎችን መጥቶ የድል ዜናዎችን ባለቤት መሆንን ነበር ያለሙት። በዓለም ታሪክ ታይቶ የማይታወቅ እልቂትን ያስከተሉትና ምን ያህል ታላቅ ጥፋት ሊያስከትል የሚችል ልዩ ቦምብ እንደያዙ አብራሪዎቹ ምንም መረጃ አልደረሳቸውም። በዚህ መልኩ ወደ ጃፓን ግዛቶች ዘልቆ የገባው የአሜሪካ ቦምብ ጫኝ አውሮፕላን አሜሪካን ማንሃተን ፕሮጀክት በሚል ስም ለዓመታት በሚስጥር ስታደረጅ የቆየችውንና ከምርምሩ ጊዜ አንስቶ በአጠቃላይ 1.89 ቢሊዮን ዶላር መድባ የተሰራው ግዙፍ ቦምብ በሂሮሺማ ሰማይ ላይ ቁልቁል ለቀቁት።
የተደገሰላቸውን አስከፊ አሟሟት የማያውቁት ነዋሪዎች በዚህ ቅጽበት ውስጥ እንኳን ነገሩን የሚረዱበት ስድስተኛው የስሜት ሕዋስ አሊያም ሹክ የሚላቸው የምህረት ነፍስ አላገኙም። በድል ጉጉት ወደ መሬት የተወረወረው የኒኩለር ቦምብ በረከት ይዞለት ይመጣ ይመስል በመሬት ስበት ይበልጥ እየተምዘገዘገ ምድር ለመድረስ 250 ሜትር ቀረው። ፊውዞቹ ተቀጣጥለው 250 ሜትር ሲቀረው አየር ላይ ሲፈነዳ የሂሮሺማ ሰማይ አንዳች የሞት ድግስ ውስጥ እንደገባችና የሞት አፍ ላይ መሆኗን ምልክት አገኘች። ግን ሁሉም ነገር የረፈደ ምልክት መፍትሄ የሌለው ችግር ሆኖ አይን እያየ ወደ ሞት የሚሄድ አስከፊ አሟሟት ነበረ። አሜሪካኖቹ ምን ያህል ጥፋት ሊያመጣ እንደሚችል እንኳን በውል የማያውቁት ለሙከራ የጥፋት ልኬቱንም ኃያልነት ማስመስከሪያ ይሆናል ያሉት ሊትል ቦይ የሚል ስም የሰጡት የኒኩለር ቦምብ ከጥቂት ሰከንዶች በፊት ብሩህ የነበረውን ሰማይ ለሰከንዶች የፀሐይ ብርሃን በሚያስደንቅ እሳታማ ብልጭታ ሞላው። የሂሮሺማ ምድርና ሰማይ ከባድ ጥቁር ሐምራዊና ግራጫ ጭስ ተሸፈነ። በስበት ሕግ መሰረት ይጠቅማት ይመስል ስትጎትተው የነበረው ቦምብ ምድር ላይ ሲያርፍ መሸከም አቃታት። በተፈጠረው ኃይለኛ ፍንዳታና ቦምብ የፈጠረው የመሬት መንቀጥቀጥ ከ80 በመቶ የሚሆኑ የከተማዋን ሕንጻዎች መፈራረስ ጀመሩ። የተፈጠረው ኃይለኛ ሙቀት ደግሞ በከተማዋ ውስጥ በተለያዩ ቦታ እሳት አስነሳ። ቦምቡ ባረፈበት አካባቢ የነበሩት ሕንጻዎች ከመፈራረስም በላይ በቅጽበት ወደ አመድነት ተቀየሩ። ቆዳቸውም በሰውነታቸው ላይ የተንጠለጠለ፣ ሰውነታቸው ከልብሳቸው ጋር የተጣበቀባቸው ሰዎች ዋይታና እሬታ ምድሪቱን ሞላት። የሰዎችን የዋይታ ድምፅ መስማት ራሱን በዚህ ከባድ አውዳሚ ክስተት ውስጥ ብርቅ ሊሆን ይችላል። 75,000 ሰዎች ወዲያውኑ ሕይወታቸው አለፈ። የአብዛኞቹን አስክሬን ማግኘት አልተቻለም። ብዙዎች የተቃጠለ ሰውነታቸውን ለማብረድ ራሳቸውን ወደ ወንዝ እየወረወሩ ለሞት ተዳረጉ። በአደጋው ምክንያት የሟች ቁጥር 140,000 በላይ ደረሰ። በዚህ የኒኩለር ቦምብ የተፈጠረውን ከ7200 ዲግሪ ሴልሺየስ በላይ ሙቀት እንኳንስ የሰው ልጅና እንስሳት ብረትን ማቅለጥ የሚችል ነበርና ከአደጋ በኋላ በየቦታው የቀለጡ የቤት ጣራዎች፣ ቅርጻቸው የተለወጠ መስታወቶች፣ ሙቀቱን መቋቋም አቅቷቸው የሚሟሙ አልሙኒየም ዕቃዎች ተገኝተዋል። ቦምቡ ከወደቀበት ቦታ 500 ሜትር ርቀት ላይ የነበረው የዞንጂ ቤተ መቅደስ ከነሐስ የተሰራ የቡድሃ ምስል በከፊል ቀልጦ ተገኝቷል። እነዚህ በኃይለኛው ሙቀት ምክንያት ቀልጠው የተጣበቁ ቅርጻቸውን የለወጡ ሳንቲሞች፣ መስታወቶችና የቡድሃ ማስታወሻዎች አሁን ድረስ ሂሮሺማ በሚገኘው የመታሰቢያ የሰላም ሙዚየም ውስጥ ተቀምጠው ይገኛሉ። በድል ዜና ውስጥ የነበረችው አሜሪካ በደረሰው ውድመት ያዘነች አይመስልም። ይልቁንም ዓለም በሙሉ ብቸኛ ገዢነቷንና የበላይነቷን አሁንም በሚገባ ጠንቅቆ እንዲያውቅ ይህን የጥፋት ቦምብ መድኃኒት ሆኖ ተሰምቷታል። ሂሮሺማ ላይ የደረሰው ውድመት የተመለከቱ ቦምቡን የጣሉት የጦር ጀት አብራሪዎች እንኳን ሰውኛ ስሜታቸው ገዝፎባቸዋል። ቀድሞም ቢሆን ምንጭ ነው እንደሄዱና ምን እንደጣሉ ያላወቁት አብራሪዎች ነገሩን ከዚህ በፊት አይተውት የማያውቁትና አስፈሪ እንደሆነ ከአየር ላይ ብቻ ተመልክተው በጥልቀት የሐዘን ስሜት ውስጥ ገብተዋል። ይህ አሳዛኝ ክስተት ግን ሰዎችን እንደ ሰው አሳዘነ እንጂ የወቅቱን የአሜሪካ ጦር የደረሰበትን ደረጃ ከማመላከት በላይ ሰውኛ ስሜት የጠፋባቸው የጦር ነጋሪት መቺዎች በሶስተኛው ቀን በነሐሴ 9 ሊደግሙት ቀጠሮ ይዘዋል። በሂሮሺማ የደረሰው ውድመትና ዘግናኝ ድርጊት እንኳን ለዓለም ቀርቶ ለጃፓናውያን እንኳን ዜናው ተሰምቶ አላለቀም። አሜሪካ ፋትማን የተሰኘ ሁለተኛውን የአቶሚክ ቦምብ በጃፓኗ ናጋሳኪ ከተማ ላይ ጣለች። አሁን ዓለም ነገሩን በድፍን ቢሰማውም ጃፓን ግን የወረደባት መዓት በቃላት የሚገለጽ አይደለም። በታሪኳ አይታ የማታውቀው ውድመት በዜጎቿ በሀብቶቿም ላይ የወረደባት ጃፓን ከሂሮሺማው አሰቃቂ ህመሟ ሳታገግም የሞቱ ዜጎቿን ሳትቀብር ምን እንደተፈጠረ እንኳን በአግባቡ ሳትረዳው ሌላው ዘግናኝ ጥቃት ደረሰባት። በናጋሳኪው ሌላ የኒኩለር ውድመት በቅጽበት 27,000 ሰዎች ለሞት ተዳረጉ። ከቀናት በኋላ የሟቹ ቁጥር 70,000 ደረሰ። ጃፓን በሁለቱም ከተሞች በደረሰባት የኒኩለር ጥቃት በቀጥታ በየዕለቱ የሞቱትና በዚህ ምክንያት ህይወታቸው ያለፈ ጨምሮ በአጠቃላይ ከ200,000 በላይ ዜጎቿን አጣች። ከዚህ አደጋ ለጊዜው የተረፉ ሰዎች በኒኩለር ቦምብ ምክንያት በተፈጠረ ጨረር ቀስ በቀስ ጸጉራቸው መርገፍ ጀምሮ ለተለያየ ህመሞች ተጋልጠው ህይወታቸውን በስቃይ አሳልፈዋል። በዚህ ስፍራ ለዓመታት ጤናማ የነበረው የህይወት ዑደት ተቀይሮ እስከ ብዙ ዓመታት የኒኩለር ጦስ የእናቶችን ጽንስ እስከ መመረዝ ደርሷል። ዛሬም ድረስ ዓለም ከኒኩለር ጦር መሳሪያ የጸዳች ትሆን ዘንድ ከልባቸው የሚማጸኑት ጃፓናውያን መከራውን በሞት ብቻም ሳይሆን በህይወትም አይተው ስለኖሩት ነው። በእርግጥ የሂሮሺማና ናጋሳኪ ከተሞች ውድመት በኋላ የኒኩለር ቦምብ አስከፊነት የተረዱ ሀያላን ሀገራት ተሰባስበው ከዚህ በኋላ ከኛ እጅ እንዳይወጣ ብለው ቃል ኪዳን አስረዋል። እነዚህ እኛ ብቻ ይዘን እንቅር፣ ሌሎች መያዝ የለባቸውም ብለው የተስማሙበት ቃል ኪዳን የዓለም ህግ ሆኖ የሌሎች ሀገራት መቅጫም ሆኖ እያገለገለ ነው።
80ኛ ዓመት መታሰቢያ ፕሮግራም ላይ የሂሮሺማ ከንቲባ ሂዴኮ ዩዛኪ ሲናገሩ እስካሁንም ድረስ በተለይም እንደ ሂሮሺማ አይስላንድ ባሉ አካባቢዎችና በአንዳንድ የከተማ ክፍሎች 2 ጫማ ያህል ወደታች ከቆፈርክ የሰውን አጽም ልታገኝ ትችላለህ። አሁን የምትኖረው በዚህ ላይ ነው ሲሉ የቦምቡን ጥቁር ጠባሳ ተናግረዋል። ዛሬ በዓለም ላይ 13000 የሚሆኑ ከዚህ በላይ እልቂት ማድረስ የሚችሉ የአቶሚክ መሳሪያዎች በተለያዩ ሀገራት እጅ ይገኛሉ። እነዚህም ቦምቦች የማውደምና እልቂት የመፍጠር መጠን በሂሮሺማና ናጋሳኪ ላይ ከተጣሉት 3000 ጊዜ በላይ የሚበልጥ ኃይል ያላቸው ናቸው። ይህንን በመረዳት ጃፓን በራሷ የደረሰውን በሌላ እንዳይደርስ የሰላም አስፈላጊነት ከልቧ የምትሰብክ ሀገር ሆናለች። እንደ ጃፓን ሁሉ የኒኩለር ቦምብ አስከፊነት ደርሶባቸው ያዩ ሀገራት ዛሬም ከኒኩለር የጸዳ ዓለም እንፍጠር ቢሉም በጓዳቸው ግን ግዙፍ የኒኩለር ማብለያ ጣቢያዎችን ከፍተው ኒኩለርን ለሰላማዊ ኃይል ምንጭ የሚል የዳቦ ስም ሰጥተው ነው የሚገኙት። በምድር ላይም ሆነ ከምድር በታች ድብቅ ቦታዎችን ለኒኩለር ማበልጸጊያነት የሚውል የማብለያ ጣቢያዎችን እጅግ ውድ በሆነ ወጪ የሚያካሂዱት ሀገራት አንዳንዴ የኒኩለር ቦምብ መታጠቃቸውን በይፋ ሲነግሩን አንዴም ሁለቴም ሶስቴም ጭምር ነው። በጃፓን ላይ በሰው ልጅ ታሪክ ውስጥ ዘግናኝ የሆነ የጥፋት ተልዕኮ የተመለከቱም ሆነ በታሪክ ያዩ የዓለም መሪዎች ዛሬም ልክ እንደ ጃፓን ሁሉ ይህንን ጥፋት ዳግም ላለመድገም ከልባቸው ቃል የገቡ አይመስልም። በእርግጥ በቃል የሚነገር በተግባር የማይገለጡ ብዙ ስራዎች በዓለም ላይ እየተፈጸሙ ነው። ዓለም ዳግም ከእንዲህ ያለው ጥፋት ራሷን ታርቃለች ወይ የሚለው የሰው ልጆች ሁሉ ፍላጎት ቢሆንም ፍላጎትና ተግባር ግን የተገናኙ አይመስልም። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።